ብዙ ጊዜ ይሄንን ህልም ጠይቃችሁ ነው። በህልም የሆነ ሰው መጥቶ ልብስ ከላያችሁ ላይ ሲያወልቅ የምታዩ ከሆነ ልብስ መልበስ ሱፍ መልበስ ምንድነው ብላችሁኛል። እንግዲህ እኔ አሁን ሱፍ ለብሻለሁ አይደለ? ሱፍ መልበስ ማለት ክብርን ስልጣንን ነው የሚያመለክተው። በየሌቭሉ አለ ማለት ንጉስ የሚለብሰው ልብስ አለ፣ ባለስልጣን የሚለብሰው ልብስ አለ፣ ሆነ ሰራተኛ የሚለብሰው ልብስ አለ። ኢቭን የሆነ ነገሩን የምትለዩት ሰው በልብሱ ነው አይደለ? ተማሪ የምትለዩት በለበሰው ዩኒፎርም ነው። የሆነ የባንክ ሰራተኛ ስታዩ የሆነ የሚለብሱት ልብስ ያስታውቃል፣ ትለዩአቸዋላችሁ። ዘበኛ ስታዩ የሆነ ፖሊስ ስታዩ የምትለዩት በልብሳቸው ነው አይደለ? ስለዚህ መለያም ነው ልብስ፣ አይደንቲቲም ነው። ስለዚህ የሆነ ሰው ልብስ ሲያለብሳችሁ የምታዩ ከሆነ ስልጣንን፣ ኦቶሪቲን ያመለክታል፣ ክብርን፣ ሞገስን ያመለክታል። ልብስ ስትለብሱ ኮት ሲያለብሳችሁ የምታዩ ከሆነ የሆነ ሞገስ እየተጨመረላችሁ ነው ማለት፣ የሆነ ስልጣን እየተጨመረላችሁ ነው ማለት ነው። ኦር ደግሞ ራቆታችሁን ሆናችሁ ልብሳችሁ ሲወልቅ እርቃናችሁን ሆናችሁ የምታዩ ከሆነ ያ በጣም አደገኛ ህልም ነው። ውርደት ከፊት ለፊታችሁ አለ ማለት ነው። ለፊታችሁ የሆነ ውርደት እንዳለ ነው የሚያመለክተው። የሆነ ሰው ልብሳችሁን ሲቀማችሁ፣ ልብሳችሁን ሲያወልቅ፣ የሆነ ሰው ብቻ ልብሳችሁን ሲጎትት ምናምን የምታዩ ከሆነ ያላችሁን ነገር እየወሰደባችሁ ነው። ስልጣን ሊሆን ይችላል፣ ከፍታ ሊሆን ይችላል። የሆነ ብቻ ፖዚሽናችሁን ልትቀሙ ነው ማለት ነው። ልብስ ከላያችሁ ላይ ሲያወልቁ የምታዩ ከሆነ የሆነ ሰው መጥቶ ልብስ ከላያችሁ ላይ ሲያወልቅ የምታዩ ከሆነ ስልጣን ሊሆን ይችላል፣ ፖዚሽን ሊሆን ይችላል። የሆነ ነገራችሁን ብቻ ልትቀሙ ነው ማለት ነው። ስለዚህ ተነስታችሁ መጸለይ አለባት። እርቃናችሁን ሆናችሁ የምታዩ ከሆነ ደግሞ ከፊት ለፊታችሁ ውርደት አለ ማለት ነው። ልትዋረዱበት ያለ ነገር አለ እያላችሁ ነው መንፈስ ዓለም። ስለዚህ ተነስታችሁ መጸለይ አለባችሁ። የእግዚአብሔርን ጸጋ ጠይቁ። እግዚአብሔር የምህረት አምላክ ነው። ጸጋን የሚሰጥ አምላክ ነው። ብርታትን፣ ያንን ሲቹዌሽን ማለፍ የምትችሉበትን አቅምና ጸጋን መጠየቅ አለባችሁ በእግዚአብሔር ፊት። በህልማችሁ ሴክሹዋል ነገርን የምታዩ ከሆነ